አንዳንድ ሰዎች የዋህ ስትሆንላቸው ሞኝ ሆንክ ይመስላቸዋል። እናም ይህንን ክፍተት ተጠቅመው ሊጠቀሙብህ ይሞክራሉ። በዚህ ቪዲዮ ውስጥ ሰዎች የዋህነትን አይተው እንዳይጠቀሙብህ የሚያግዙ 3 ወሳኝ ነጥቦችን ነግራችኋለሁ። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። አንደኛ፣ አይ ማለትን ተማር። ብዙ ሰዎች አይ ማለትን ይፈራሉ። ምክንያቱም ሰዎች እንዳይከፉባቸው፣ እንዳይተዋቸው ወይንም መጥፎ ሰው ነው ብሎ እንዳይፈርዱባቸው ይጨነቃሉ። በዚህ ፍርሃት ምክንያት የማይፈልጉትን ነገር እንኳን እሺ ይላሉ። ነገር ግን እውነታው አንድ ነው። ሌሎችን ለማስደሰት በየጊዜው እሺ እያልክ ከኖርክ መጨረሻ ላይ ራስህን ታሳዝናለህ። አስብ፣ የራስህ ስራ እያለህ ለማረፍ እየፈለክ ወይንም በራስህ ግብ ላይ መሳት ሲገባህ አንድ ሰው እባክህ ይህን አድርግልኝ ይልሃል። ማድረግ እንደማትችል ታውቃለህ። አይ ማለት ስለፈራህ ብቻ እሺ ትላለህ። በዚያ ቅጽበት ሰውየው ደስ ሊለው ይችላል። አንተ ግን ጊዜህን፣ ጉልበትንና የአእምሮ ሰላምን ታጣለህ። ችግሩ አንድ ጊዜ እሺ ማለትህ አይደለም። ችግሩ ይህ ልማድ ሲሆን ነው። ሰዎች ሁል ጊዜ የምትስማማ መሆንህን ሲያዩ ጊዜህንና ደግነትን እንደ ተፈጥሯዊ መብታቸው መቁጠር ይጀምራሉ። ይህ ማለት ሁሉም ሰው መጥፎ ነው ማለት አይደለም። ነገር ግን ሰዎች የምታስቀምጠውን ድንበር ያከብራሉ። ሁሉንም ማስደሰትም አይቻልም። አንዳንድ ጊዜ አይ አልችልም ማለት ለራስህ የምትሰጠው ትልቅ ስጦታ ነው። ይህን አስታውስ። አይ ማለት ጨካኝ መሆን አይደለም፣ ሰዎችንም መጥላትም አይደለም። ይልቁንስ ለጊዜህ፣ ለጉልበትህ፣ ለአእምሮ ሰላምህና ለህይወት ያለህን ክብር ማሳየት ነው። ሁሉንም ሰው ማገልገል አትችልም። ሁሉንም ማስደሰትም አይቻልም። አንዳንድ ጊዜ አይ አልችልም ማለት ለራስህ የምትሰጠው ትልቅ ስጦታ ነው። ይህን አስታውስ። አይ ስትል አንድን ሰው እየጎዳህ አይደለም፣ ራስህን ከአላስፈላጊ ድካምና መስዋዕትነት እየጠበቅክ ነው። ሁለተኛው፣ ከሚጠቀሙብህ ሰዎች ራቅ። በህይወት የምታገኛቸው ሁሉም ሰዎች ለአንተ መልካም ዓላማ ያላቸው አይደሉም። አንዳንዶቹ በባህሪህ፣ በደግነትና ለመርዳት ባለህ ፈቃደኝነት ምክንያት ይቀርቡሃል። ነገር ግን ዓላማቸው አንተን ማክበር ሳይሆን ከአንተ ጥቅም ማግኘት ብቻ ነው። የሚፈልጉት ጊዜህን፣ ገንዘብህን፣ ጉልበትህን፣ ዕውቀትህን አሊያም ደግሞ ግንኙነትህን ነው። ይህን እስካገኙ ድረስ ወዳጅ ይመስላሉ። ጥቅማቸውን ሲያገኙ ግን ያንተ ዋጋ ይረሳል። እንዲህ ያሉ ሰዎች ሁልጊዜ እንድትሰጥ ይጠብቃሉ። በችግራቸው ጊዜ ይፈልጉሃል። ነገር ግን አንተ ስትቸገር አጠገብህ ላይ ማንም ሰው አታገኝም። የአንተን ችግር ለመስማት ጊዜ የላቸውም። የእነሱን ችግር እንድትፈታ ግን ሁልጊዜ ዝግጁ እንድትሆን ይፈልጋሉ። ይህ ጤናማ ግንኙነት ሳይሆን አንድ ወገን ብቻ የሚጠቀምበት ግንኙነት ነው። ብዙ ጊዜ ከነዚህ ሰዎች ለመራቅ የምንፈራው ምን ይሉኛል ወይንም እንዳይቀየሙኝ ብለን ስለምናስብ ነው። ነገር ግን ራስን ለመጠበቅ የምታደርገው ውሳኔ ስህተት አይደለም። ከሚጠቀሙበት ሰዎች መራቅ ማለት ሁሉንም ሰው መጥላት ወይንም መተው አይደለም። ሶስተኛው፣ የድንበር ህግ አውጣ። ብዙ ሰዎች ድንበር ማስቀመጥ ጭካኔ ወይንም ራስ ወዳድነት እንደሆነ ያስባሉ። እውነታው ግን ድንበር ማስቀመጥ የራስን ክብር፣ ሰላምና ጊዜን የሚጠብቅ ጤናማ ልማድ ነው። ድንበር የሌለው ሰው ለሁሉም ሰው በሩ ክፍት ያደርጋል። በመጨረሻም ጊዜውን፣ ጉልበቱንና ደስታውን ያጣል። ድንበር ማለት እስከዚህ ድረስ ብቻ ብለህ ማወቅ ነው። ማን ጊዜህን ሊወስድ እንደሚችል፣ ማን ሊያናግርህ እንደሚገባ፣ ምን አይነት አያያዝ እንደምትቀበል አንተ መወሰን አለብህ። ሌሎች እንዲወስኑልህ ከፈቀድክ ህይወትህም እነሱ ይቆጣጠሩታል። ሁሉንም ጥያቄ መቀበል አያስፈልግም። ሁሉም ጥሪ መመለስ አያስፈልግም። ሁሉንም ሰው ማስደሰትም አይቻልም። አንዳንድ ጊዜ ይቅርታ፣ ይህን ማድረግ አልችልም ብለህ መናገርህ ለራስህ የምትሰጠው ትልቁ ክብር ነው። አስታውስ፣ ድንበር ስታስቀምጥ አንዳንድ ሰዎች ሊቆጡ ይችላሉ። ምክንያቱም ከዚህ በፊት ያለ ገደብ ሲጠቀሙብህ የነበሩ ሰዎች አዲሱን ህግ ለመቀበል ይቸገራሉ። ይህ ግን ስህተት እየሰራህ ነው ማለት አይደለም። ራስን መጠበቅ ጀምረሃል ማለት ነው። ድንበር የሌለው ደግነት ብዙ ጊዜ ለሌሎች ጥቅም ይሆናል። ድንበር ያለው ደግነት ግን ለአንተም ለሌሎችም ጤናማ ግንኙነትን ይፈጥራል። ስለዚህ ከዛሬ ጀምሮ ሰዎች የሚጠቀሙብህን ምልክቶችን ለይ። የሚጠቀሙብህ ሰዎች ራቅ። የድንበርህን ህግ አውጣ እና ራስን በመጀመሪያ አስቀምጥ። ሰዎች ዋጋህን የሚያውቁት አንተ መጀመሪያ ዋጋህን ስታውቅ ነው። አስታውስ፣ ሁሉም ሰው እንዲወድህ መኖር አይጠቅምም። ራስን የምታከብር ሰው ሆነህ መኖር ግን ህይወትን ይቀይራል። እውነተኛ ደግነት ራስን በማጣት አይጀምርም፣ ራስን በማክበር ነው የሚጀምረው። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ሌሎችም እንዲጠቀሙበት አጋሩት።